በምስል እንጂ ድምጻቸውን ሰምተን የማናቃቸው ታዋቂ ሰዎች ድምጽ ክፍል 1። ቻርሊ ቻፕሊ በምስል ቪዲዮዎች ብቻ ያስቅን የነበረው የቻርሊ ቻፕሊ ድምጽ እንዲህ ነበር። Even now my voice is reaching millions throughout the world. Millions of despairing men, women and little children. ብሩስ ሊ ታዋቂ አክተርና ማርሻል አርት ብሩስ ሊ ድምጹ እንዲህ ነበር። What I'm saying actually, you see, I mean it's a combination of both. I mean here is the natural instinct and here ፓብሎ ኢስኮባር በሀገረ ኮሎምቢያ ውስጥ ኃይለኛ የአደንዛዥ ዕፅ ነጋዴና ማፊያ ሲሆን ሀገር ያሸበረ እናም መንግስት ያስቸገረ ሲሆን ለመውጣት ከባድ ከሆኑ እስር ቤቶች በተደጋጋሚ ያመለጠና ከሚወራለት ደግሞ ወጣ ካለ ባህሪው ደግሞ ልጁ ቅዝቃዜ እንድትሰማት ስነግረው ልጁ እንዲሞቃት በማለት ብዙ ሚሊዮን ብር ያቃጠለ ሲሆን ከመሞቱ በፊትም የተቀዳው ድምጽ እንዲህ ነበር። En Antioquia todos conocen las inversiones en el campo de la industria, en el campo de la ganadería y en el campo de la የምንጊዜውም በምርጥ የቴክኖሎጂ ፈጠራ የሚታወቀው ከ1000 በላይ የፈጠራ ስራዎችን ያሉት ከነዛም ውስጥ የኤሌክትሪክ መብራትና ፎቶግራፍ ሲሆን የዚህም ታላቅ ሰው ድምጽ እንደዚህ ነበር። 4 years of age, don't have anything the matter with you. Well, I have a little trouble now and then, but that's... ቤንቶኖ ሞሶሎኒ በሀገራችን በኃይለ ሥላሴ ጊዜ ኢትዮጵያን የወረረና ብዙ ኢትዮጵያኖችንም በጅምላ መሳሪያ የጨፈጨፈ ይህ ጨካኝ ጣሊያናዊ መሪ ሞሶሎኒ ድምጹ እንዲህ ነበር። werden immer bereit sein, Frieden zu arbeiten, einen wirklichen Sondersühler gekommen fahren werden. በአሜሪካና በምዕራባውያን ጭቀጭን ትዕዛዝ በስቅላት የተገደለው የኢራቁ መሪ ሳዳም ሁሴን ድምጽ እንዲህ ነበር። يعني كمبدأ عام አልበርት አይንስታይን ዓለም ላይ ካሉ ጥቂት ምጡቅ አእምሮ ካላቸው ከሚባሉ ሳይንቲስቶች አንዱ የሆነው በተለይም በፊዚክስ ዕውቀቱ ብዙ የተባለለት አልበርት አይንስታይን ድምጽ እንደዚህ ነበር። We are concerned here with the fact Science has provided the possibility of liberation for human beings. ለሁለተኛው ዓለም ጦርነትና ብዙ አይሁዶች ዘር ጭፍጨፋ ምክንያት የሆነው አዶልፍ ሂትለር ድምጹ ይሄ ነበር። für richtig hältst, ob du glaubst, dass ich gearbeitet habe, dass ich mich in diesen Jahren für dich eingesetzt habe, dass ich anständig meine Zeit... ህንዳዊው የነጻነት ታጋይ ማህተበ ጋንዲ ድምጽ is an indefinable mysterious power that pervades everything. ኒኮላ ቴስላ የብዙ ቴክኖሎጂ ግኝቶች ባለቤት የሆነውና እስካሁን ድረስ እሱ የደረሰበት ግኝት ላይ ለመድረስ እንኳን እስከሚከብድ ድረስ ብዙ የፈጠራ ስራዎችን የሰራና በጅምር ያልተጠናቀቁ ስራዎችን የሰራ ድንቅ ዕውቀት ያለው የቴስላ ድምጽ እንዲህ ነበር። Electric power is everywhere present in unlimited quantities. I can drive the world's machinery. በደግነት ስራቸው ዓለም የሚያውቃቸው ማዘር ትሬዛ ድምጻቸው እንዲህ ነበር። She took the rice from my hands. She divided into two and she went out. አገራችን ኢትዮጵያ ከነጭ ባርነት ከህዝቡ ጋር በመሆን ከጣሊያን ጋር በመፋለም ድል ያደረገና ለጥቁሮች ኩራት የሆነ ታሪክ የሰራ እናም በቴክኖሎጂውም ወደ ሀገራችን አዳዲስ ስልጣኔዎችን ያመጣ ጀግናው ንጉሠ ነገሥት አጼ ሚኒሊክ ድምጽ በዓለማችን ላይ ታዋቂ የሆኑ ሰዎች ከመሞታቸው በፊት የተናገሩት የመጨረሻ ቃል። አዶልፍ ሂትለር በአንድ ወቅት ዓለምን በጭካኔው በተለይም አይሁዶችን አሰቃይቶ በመግደል የሚታወቀው የሁለተኛው ዓለም ጦርነት መሪና 6 ሚሊዮን የሚቆጠሩ ሰዎች ህልፈት ምክንያት የሆነው በብዙዎች ዘንድ ጨካኝና አስፈሪ የሆነው የጀርመኑ መሪ አዶልፍ ሂትለር በመጨረሻ በርሊን በጠላቶቹ እጅ ገብታ ራሱን በገዛ ሽጉጡ ሊያጠፋ ሲል በመጨረሻ የተናገረው ቃል እንዲህ ነበር ያለው። ስህተት ሰርቻለሁ። Du meine Arbeit für richtig ቻርሊ ቻፕሊ በዓለም አቀፍ አዋርድ ላይ በድንቅ ብቃቱ በሚሸለምበት ሰዓት ለብዙ ደቂቃ ተመልካች ቆሞ ያጨበጨበ በመባል ሳይቀር ሪከርድ የሰበረው እናም በስራዎቹ ያለምንም ድምጽ ሁሉም ፈገግ ያስባለው የምንጊዜውም ኮሜዲያን በሚሞትባት በመጨረሻዋ ሰዓት የተናገረው ቃል እንዲህ ነበር ያለው። ከዚህ ሁሉ በኋላ ከዚህም ሁሉ ጊዜ በኋላ ሁሉም የሱ ነው። ቦብ ማርሌ የምንጊዜውም የሬጌ ንጉስ ተብሎ የሚጠራው
የሬጌ ሙዚቀኛው ቦብ ማርሊ በሚሞትባት የመጨረሻዋ ሰዓት የተናገረው ቃል እንዲህ ነበር ያለው። ገንዘብ ደስታን መግዛት አይችልም። አራተኛ ባትማን ላይ ጆከርን ገጸ ባህሪ በድንቅ ብቃቱ በመተወን የምናውቀው ይህ ተዋናይ በትወና ብቃቱ ብዙዎችን ያስደመመው ከመሞቱ በፊት የተናገረው ቃል እንዲህ ነበር ያለው። ደህና እሆናለሁ። የእንግሊዟ ንግሥት ኤልዛቤት ከመሞታ በፊት የተናገረችው መጨረሻ ቃሏ እንዲህ ነበር ያለችው። ድጋሚ እንገናኛለን። በዓለማችን ላይ ታዋቂ የሆኑ ሰዎች ከመሞታቸው በፊት የተናገሩት የመጨረሻ ቃል። አዶልፍ ሂትለር በአንድ ወቅት ዓለምን በጭካኔው በተለይም አይሁዶችን አሰቃይቶ በመግደል የሚታወቀው የሁለተኛው ዓለም ጦርነት መሪና 6 ሚሊዮን የሚቆጠሩ ሰዎች ህልፈት ምክንያት የሆነው በብዙዎች ዘንድ ጨካኝና አስፈሪ የሆነው የጀርመኑ መሪ አዶልፍ ሂትለር በመጨረሻ በርሊን በጠላቶቹ እጅ ገብታ ራሱን በገዛ ሽጉጡ ሊያጠፋ ሲል በመጨረሻ የተናገረው ቃል እንዲህ ነበር ያለው። ስህተት ሰርቻለሁ። ቻርሊ ቻፕሊ በዓለም አቀፍ አዋርድ ላይ በድንቅ ብቃቱ በሚሸለምበት ሰዓት ለብዙ ደቂቃ ተመልካች ቆሞ ያጨበጨበ በመባል ሳይቀር ሪከርድ የሰበረው እናም በስራዎቹ ያለምንም ድምፅ ሁሉም ፈገግ ያስባለው የምንጊዜውም ኮሜዲያን በሚሞትባት በመጨረሻዋ ሰዓት የተናገረው ቃል እንዲህ ነበር ያለው። ከዚህ ሁሉ በኋላ ከዚህም ሁሉ ጊዜ በኋላ ሁሉም የሱ ነው። ቦብ ማርሊ የምንጊዜውም የሬጌ ንጉሥ ተብሎ የሚጠራው የሬጌ ሙዚቀኛው ቦብ ማርሊ በሚሞትባት የመጨረሻዋ ሰዓት የተናገረው ቃል እንዲህ ነበር ያለው። ገንዘብ ደስታን መግዛት አይችልም። አራተኛ ባትማን ላይ ጆከርን ገጸ ባህሪ በድንቅ ብቃቱ በመተወን የምናውቀው ይህ ተዋናይ በትወና ብቃቱ ብዙዎችን ያስደመመው ከመሞቱ በፊት የተናገረው ቃል እንዲህ ነበር ያለው። ደህና እሆናለሁ። የእንግሊዟ ንግሥት ኤልዛቤት ከመሞታ በፊት የተናገረችው መጨረሻ ቃሏ እንዲህ ነበር ያለችው። ድጋሚ እንገናኛለን።